ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰሙነ ሕማማት በተለይም ደግሞ በዕለተ ዓርብ ስለ ጌታችን ሕማምና መከራ፣ ስለ እመቤታችን ሐዘን የሚያወሱ ብዙ ድርሳናት ይነበባሉ። ከነዛ ድርሳናት መካከል አንዱ ለሃ ማርያም ወይም ደግሞ የማርያም ለቅሶ ተጠቃሽ። ይህ ድርሳን ታዲያ በዕለተ ዓርብ ሲነበብ አንደበቱ ለረታ አረጋዊ ሰው ተሰጥቶ ደጋም በሚመስል ፍጥነት በግዕዝ ስለሚነበብ አራራዊው ክፍል ሳይዘከርና ለሃ ማርያም እንደሆነም ሳይታወቅ የሚታለፍበት ጊዜ ይኖራል። ነገር ግን ይህ መጽሐፍ ከአቡነ ዘበሰማያት ጋር ቢደገም በረከትን የሚያስገኝና የጌታችንን ሕማም ሁልጊዜ በልባችን እንድናኖረው የሚረዳ ድርሳን ነው። ታዲያ ይህንን በመረዳት ዲያቆን መስፍን ተከስተ ለሃ ማርያም ወይም የማርያም ለቅሶና ሌሎች ድርሳናት በሚል ርዕስ ለሃ ማርያምንና ሌሎች በዕለተ ዓርብ የሚነበቡ ሌሎች ድርሳናትን አካቶ ሁላችንም ማንበብ እንድንችል አዘጋጅቶልናል። ታዲያ በዚህ ቪዲዮ ጸሐፊው በመጽሐፍ ውስጥ ያካተታቸውን ዋና ዋና ፍሬ ሀሳቦች የምንዳስስ ይሆናል። አብራችሁን እስከ መጨረሻው ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ፣ እህት ወንድም የለው ላልቅስለት ተወኝ። ለሃ ማርያም በዚህ መጽሐፍ ውስጥ ለሃ ማርያም፣ ድርሳነ ፈያታዊ፣ መጽሐፈ ዶርሆ፣ ጸሎተ ስምዖን አምዳዊ የተሰኙ ድርሳናት ይገኙበታል። ከዛም ባለፈ ደግሞ እነዚህን ድርሳናት ማን እንደጻፋቸው፣ ለምን እንደተጻፉና አጠቃላይ ይዘታቸው ምን እንደሚመስል ጸሐፊው ቆንጆ በሆነ መንገድ አዘጋጅቶልን እናገኛለን። ወደ መግቢያው ስናልፍ በመግቢያው ላይ ስለ መጽሐፈ ግብረ ሕማማት ወይም ደግሞ አክትስ ኦፍ ፓሽን ስለሚለው በደንብ ገለጻ ሰጥቶ እናገኛለን። ከቃሉ ፍቺ ሲጀምርም ቃሉ ፍቺ የሕማም፣ የመከራ፣ የስቃይ ስራ ወይም ደግሞ አገልግሎት ነው ብሎ ይገልጻል። እንደሚታወቀው ግብረ ሕማማት ከሆሳዕና እስከ ትንሣኤ ድረስ ያለውን አገልግሎት በዕለታትና በሰዓት ከፋፍሎ የሚደረሱ የምንባባትና የጸሎታትን ዝርዝር በምን መልክ ሊከናወን እንደሚገባ የሚናገር ነው። ታዲያ ሐዋርያት ለስብከተ ወንጌል በሚፋጠኑበት ጊዜ ስለ ጌታችን ታሪኩና ተአምራቱን ይከታተሉ ከነበሩት ሰዎች መካከል የተከበሩና የታወቁ ሊቃውንት ኢንፎስና ገማልያል እጅ ተጽፎ በቅድስት ሀገር ኢየሩሳሌም ተቀምጦ የተገኘ። ግብረ ሕማማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በምስራቅና ምዕራብ ሌሎች ቤተክርስቲያናትም ጭምር ይታወቃል። ከአረብኛ ወደ ግዕዝ የተተረጎመው በአባ ሰላማ እንደነበር በመጽሐፉ ላይ ተካቶ እናገኛለን። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ግብረ ሕማማት የተሰኘው ድርሳን ከነ ትርጓሜው አብሮ ያለ መጽሐፍ በመሆኑ ከግብፃውያን በይዞታ ሰፋ ያለ መጽሐፍ እንደሆነ በመጽሐፉ ተጠቅሶ እናገኛለን። እንባና ፈሰሱ ውለታው ገብቷቸው ከሁሉም ይበልጣል ለሃ ማርያም። የእመቤታችን ሐዘን የሚጀምረው ጌታችንን ይዛ ወደ ቤተ መቅደስ ከሄደችበት ከ8ኛው ዕለት ጀምሮ ነው። ሐዘን ለመሆኑ በመጽሐፍ ቅዱስ እንዴት ይታያል? ሐዘን የወጣበት ግስ ሐዘነ ወይም ሐዝነ ሲሆን ማዘን፣ መቆርቆር፣ መከፋት እንደማለት ነው። አለቃ ኪዳነ ወልድ ክፍሌ ሐዘን በቆሙ ደረቅ፣ ሸካራ፣ ጠንካራ ነገር የሚያስለቅስ ሐሳብ ነው ብለው ገልጠውታል። ከልብ መንጭቶ ገጽን የሚያጠቁር ሕሊናንም ፍጹም የትካዜ ውጥረት ውስጥ የሚከት ሐዘን ይባላል። ሰውና እንስሳት ከለበሱት ደካማ ሥጋ የተነሳ መከራና ሰቆቃ ሲደርስባቸው ስሜታቸውን በማዘንና በለቅሶ ይገልጣል። ያዘነ ሰው ሁሉ ግን እንባውን አውጥቶ አያለቅስም። ነገር ግን አዝኖ ያለቀሰ ሰው መልካም አደረገ ይላሉ አባቶች። ለቅሶ በሐዘንም ሆነ በደስታ ሊገለጥና ሊታይ የሚችል በድምፅ የታጀበ የእንባ ፍሰት ነው። ለቅሶ በዝምታ ወይም ደግሞ በጩኸት ታጅቦ እንባን የሚያስከትል ሊሆንም ይችላል። ለቅሷችን ደግሞ መሪር ሲሆን ዋይታ ይሆናል ማለት ነው። እመቤታችን ያነባችው እንባ ግን ልዩ ነው።
ምክንያቱም ከአዳም እስከ ዕለተ ምጽአት ድረስ ያነቡት እንባ እመቤታችን ካነባቸው ጋር ያስተካክላል። የእመቤታችን እንባዎች 7 ደረጃዎች አሉት እንደ መጽሐፉ እይታ። አንደኛ ዘለላ እንባ፣ ሁለተኛ የማያቋርጥ ቀዝቃዛ እንባ፣ ሶስተኛ ሞቃታማ እንባ፣ አራተኛ ጠብ የሚል የፊትን ገጽታ የሚያቃጥል ትኩስ እንባ፣ አምስተኛ መንታ ሆኖ የሚፈስ እጅግ የሚያቃጥል እንባ፣ ስድስተኛ የአይን ሽፋሽፍት ላይ የሚቀርና የአይንን ጠጉር የሚነቅል፣ ሰባተኛው ደግሞ ለደም የቀረበ የእንባን ምንጭ የሚያደርቅ ነው። ጸሐፊው ከሐዘን ጋር ተያይዞ አንድ ጭብጥን አስቀምጦልን አልፏል። ይህም በመጽሐፍ ቅዱስ የታዩትን ሐዘንና ለቅሶች ጠቅሶ ጌታችን ተገቢውን ሐዘን እንዴት ማዘን እንዳለብን እንዳስተማርና እኛ ክርስቲያኖች ተስፋ እንደሌላቸው ማዘን እንደሌለብን ዘርዝሮ አስቀምጦልናል። ይህ እንድታነቡት ለእናንተ የቤት ስራ ሰጥቷል። ያስገርም ነበረ የፈሰሰ እንባዋ። ስለ እመቤታችን ሐዘን ስናነሳ አንዳንዶች ይህንን ጥያቄ ያነሳሉ። መስቀሉን ተሸክሞ ሲጓዝ ያለቅሱለት የነበሩትን ስለ ልጆቻቸው እንጂ ስለ እነርሱ እንዳያለቅሱ ነግሯቸው ነበር። ስለዚህ ታዲያ የእመቤታችን ሐዘን ተቀባይነት አልነበረውም ይላሉ። ነገር ግን ቃሉን ልብ ብለን አላነበብነውም እንጂ እነርሱን ስለ ልጆቻቸው እዘኑ ሲል እመቤታችን ቅድስት ድንግል ማርያምን ልጇ መድኃኔዓለም ኢየሱስ ክርስቶስ ነበር። ስለ ልጇም አልቅሳለችና ስለ ሐዘኗ በብዙ ቦታ ተጽፎ እናገኛለን። አንድም በማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ ዛሬ የሚያለቅሱ ብፁዓን ናቸው እንዳለ እመቤታችን ቅድስት ድንግል ማርያም የሚገባ ሐዘንና ለቅሶ ስለ ጌታችን ስላዘነች ብፅዕት ናት እንላለን። እመቤታችን የሐዘኗ ሁኔታ በድርሳነ መድኃኔዓለም ላይ ተገልጾ እናገኛለን። ከሐዘኗም ኃያልነት የተነሳ እስከ ዓለም ዳርቻ እንደደረሰና ከዋክብት እንደረገፉ ሌሎች ብዙ ተአምራትን እንደተደረጉ ድርሳኑ ይገልጣል። ለመሆኑ የእመቤታችንን 5ቱን ሐዘናት በማሰብ ምን አይነት ዋጋ እናገኛለን? ጌታችን እነዚህን 2 ነገሮች ነግሮናል። አንደኛ የኃጢአት ስርየትን ማግኘት፣ ሁለተኛ ደግሞ መንግሥተ ሰማያትን መውረስ ነው። ነገር ግን ይህንን በማድረግ ብቻ ሳይሆን በንስሐ ልቡና ይቅር እንዲለን በመማፀን ሲሆን ነው እንጂ ዝም ብለን አይደለም። ይህንን ጸሎት ለሚያደርግን ከመሞቱ በፊት እንደሚገለጥለትም ጌታችን ኢየሱስ ክርስቶስ ተናግሯል። ፈሷል የልጇ ደም ከሁሉም ይበልጣል፣ ያስደፋል አንገትን የማርያም ሐዘን። ዮሐንስ 5ቱ ሐዘናተ ማርያም። ሐዘን በቁጥር ባይመጠንም የእመቤታችንም ሐዘን ይሄ ብቻ ነው ባይባልም ላገላለጽ ይመች ዘንድ 5 ተባለ። ይህ ሐዘናተ ማርያም የተጻፈው በተአምረ ማርያም ቁጥር 49 ላይ ነው። በዛ ላይም እንደምናገኘው እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስ በእኔ ምክንያት ከደረሱብሽ ሐዘኖች በሙሉ የትኛው ይበልጥብሻል ባላት ጊዜ የጠቀሰቻቸው እነዚህን 5ቱ ነው። ልብ በሉ፣ እመቤታችን ካገኙሽ ሐዘኖች በሙሉ የትኛው ከበደብሽ ሲላት የተራብኩትን፣ የተጠማሁትን፣ አንተን ይዤ የተሰደድኩትን አላለችም። በእርሱ መከራ የደረሰባትን የእሱን እያየች ያዘነችውን ተናገረች እንጂ። 5ቱ ሐዘናተ ማርያም እንደሚከተሉት ናቸው። አንደኛ እመቤታችን ስትናገር የመጀመሪያው ሐዘኗ ስምዖን አይሁድ ልጇን እንደሚገድሉባት ሲነግራት ነበር። ስምዖን ከነገራት ቀን ጀምሮ እመቤታችን ቅድስት ድንግል ማርያም 33 ዓመት በሙሉ እንደሚገድሉት እያወቀች ስትሳቀቅ አብራ ኖራለች። ሁለተኛ በ12 ዓመቱ በቤተ መቅደስ ጠፍቶ ፈልጋ ባጣችው ጊዜ ነበር። ጌታችን እመቤታችንና አረጋዊ ዮሴፍ ለፋሲካ በዓል ወደ ኢየሩሳሌም የመሄድ ልማድ ነበራቸው። ነገር ግን በዚያን ዕለት በፈቃዱ እርሱ አብሯቸው ሳይመለስ ሲቀር እመቤታችን የከበደ ሐዘን ደርሶበታል። ሶስተኛ እጁና እግሩን አስረው በጲላጦስ አደባባይ የገረፉትን ግርፋት ባሰበች ጊዜ ያለምንም በደል
በምድራዊ ፈራጅ ፊት ሰማያዊ አምላክ ቆሞ ስትመለከት ጉንጮቿ በእንባ ራሱ። አራተኛ በዕለተ ዓርብ ራቁቱን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉት ባሰበች ጊዜ። በዚህ ጊዜ ስታለቅስ ስለሚያያት ሁሉ አንጀት ያንሰፈስፍ ነበር። ይህንንም ሐዘኗን በመስቀል ላይ ሆኖ ሲመለከት እንዲያጽናናት ቅዱስ ዮሐንስን እንኋት እናትህ ብሎ አደራ ሰጥቶታል። ስለዚህ ሐዘኗ በረሃ ማርያም ላይ ከሐዘኗ የተነሳ አጎንብሳ ምድርን ማየት እንዳልቻለች ዮሐንስን ልጄ የታለ ብላ ስትጠይቀው ቀና ብላ እንድታይ በነገራት ጊዜ ዓይኗን ከእርሱ ሳትነቅል እርሱ ዘንድ እስክትደርስ ድረስ ጉባኤውን አቋርጣ ስትጓዝ እንደነበር፣ እርሱ ጋር ስትደርስም የእናቱን ትህትና ተመልክቶ ለዮሐንስ አደራ እንደሰጣት፣ በመጨረሻም በራስህ ላይ ያለው የሾህ ዘውድ መከራውን እንዳንተ ታገዘው ዘንድ በራሴ ላይ ሊሆን በወደድኩ ነበር እያለች ታለቅስ እንደነበር ተጽፏል። እጅጉን ደግሞ ከወንበዴዎች መሃል እንደሰቀሉት ባየች ጊዜ ሐዘኗ ብሶባታል። ዮሐንስ ቤቱን ከወሰዳት በኋላ ላፍታ እንኳን ለዓይኖቿ እረፍት አልሰጠችም። አምስተኛ ወደ አዲስ መቃብር እንዳወረዱት ባሰበች ጊዜ ነው። እመቤታችን ይህንን የሐዘኗ ማሳረጊያ አድርጋ ሌላውን በልቧ ችላ ለጌታችን ነግረዋለች። የጌታችንን ሥጋ ለመቅበር የአርማትያሱ ዮሴፍ ጲላጦስን በተጠየቀው ጊዜ ፈቅዶለት ነበር። ነገር ግን አይሁድ ከወንበዴዎች ጋር እንዲሆን ይቃወሙት ነበር። ዮሴፍና ኒቆዲሞስም ከዚህ በፊት ሌላ ሰው ባለበሰው ገርዜን በተባለ አዲስ ልብስ በከርቤና በሽቱ ገንዘውታል። የቀበሩትም ዮሴፍ ባዘጋጀው በራሱ የአትክልት ስፍራ በአዲስ መቃብር ነበር። ስለ መቃብሩን ቅዱስ ዮሐንስ ሄዶ ሲነግራት ይህንን በጎ ነገር ማን እንዳደረገ እንደጠየቀችና የሰለሞንንም ልብስ ቢያለብሱት ካላየችው እንደማትረጋጋ ገልጻ ነበር። ልጇን በመልካም አገናነዝ የገነዙትን ዮሴፍና ኒቆዲሞስን በብሉይ ኪዳን አባት በያዕቆብ በልጁ የሐሰት ሞት የደረሰበትን ሐዘን እያነጻጸረች እንዳመሰገነቻቸው በመጽሐፉ ላይ ይገኛል። ከመቃብሩም በነበራት ሐዘን የተነሳ ቅዱስ ዮሐንስ ወደ መቃብሩ እንዲወስዳት ትማጸነው እንደነበረም ተጽፏል። ከእርሷ ከጠለቀ ሐዘን የተነሳ ቅዱስ ዮሐንስንም እንዳትረብሸው ስለ እርሱ ታዝን ነበር። ነገር ግን ከበረታ ሐዘኗ የተነሳ በመልካም መቃብር እንዳኖሩት ዮሐንስ ቢነግራትም በኖህ መርከብም ቢሆን ቢቀብሩት እንኳን ካላየሁት አልረጋጋም ብላለች። ነገር ግን ጠባቂዎች ነበሩና መሄድ እንደማይችሉ ሲነግራት አንዲት ሌሊት ታግሳ ሲነጋ በሌሊት ቀድማ ሄዳለች። እመቤታችን በልጇ ምክንያት የደረሰባትን ሐዘን እንዴት እንደቻለችው በመገረም ሊቃውንት አባቶች ሲጠይቋት እንመለከታለን። በተለይም በዕለተ ዓርብ እየወደቀች እየተነሳች እንቅፋት እየመታት ከሕዝቡ ጋር እየተጋፋች የአይሁድን ጥላቻ ችላ ከሄሮድስ ሸሽታ ወደ ግብፅ የተሰደደችበትን ተሰቅሎ ስታየው ከዮሐንስ በቀር ደግሞ ሁሉም እንደሸሹ ስታይ ስለ እርሱ ሐዘን ማውራት የሚቻለው የለም። እነዚህን ሐዘኗን ከነገረችው በኋላ ሐዘኗን አስቦ አቡነ ዘበሰማያት ለሚደግም የሚሰጠውን ዋጋ ጌታችን ኢየሱስ ክርስቶስ ነው። ስለ ልጇ ሐዘን ስለ መከራዋ ያስገርም ነበር የፈሰሰ እንባዋ። ድርሳነ ለሃ ማርያም ይዘቱና ጸሐፊው። ለሃ ማለት ለቅሶ ሐዘን ማለት ነው። ለሃ ማርያም አንድ ወጥ መጽሐፍ ሳይሆን በመጽሐፈ ግብረ ሕማማት ሲካተት በዕለታትና በሰዓታት ተከፋፍሎ የሚገኝ ነው። የሚነበበው በዓርብ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና 12 ሰዓት፣ ቅዳሜ ሌሊት 1 ሰዓት እና በነግህ እሑድም ደግሞ ሌሊት 1 ሰዓት ነው። ይህ ድርሳን በኢትዮጵያ ብቻ ሳይሆን በሌሎችም አብያተ ክርስቲያናት የሚታወቅ። ድርሳኑ ሲጀምር ያዕቆብ በልጁ የሐሰት ሞት መርዶ ምክንያት የደረሰበትን ሐዘን ከእመቤታችን ሐዘን ጋር በማነጻጸር ነው። ድርሳኑን ያዘጋጀው አባ ሕርያቆስ እንደሆነ ቢታመንም ያዘጋጀው ገማልያል ሲሆን ከእርሱ አውጣቶና ሰብስቦ በዚህ መንገድ ያዘጋጀው ግን አባ ሕርያቆስ። ሌላው ደግሞ ገማልያል እንደሆነ የሚያስረዱ 3 ነገሮች ተጽፈዋል። አንደኛ እመቤታችን ይህ ሁሉ ሐዘን ሲደርስባት በዘመኑ የነበረ ስለሆነ፣ ሁለተኛ በራሱ ድርሳን ውስጥ የተካተተ ስለሆነ፣ ሶስተኛም አባ ሕርያቆስ ከመነሳቱ በፊት
ጽሑፉ ስለተገኘ ከማልያል እንደሆነ ማስረጃ ተደርጎ ይወሰዳል። ድርሳኑ 2 ክፍሎች አሉት። የመጀመሪያው የእመቤታችንን ሐዘን የሚናገር ሲሆን ሁለተኛው ደግሞ ስምዐ ጲላጦስ ወይም ደግሞ የጲላጦስ ምስክር የሚባለው ክፍል። ይህም ስለ ጌታችን ስቅለት ጴንጤናዊ ጲላጦስ የሚናገረው ንግግርና ምስክርነት የሚናገር ዝርዝርና ይዘቱ። በዕለተ ዓርብ 3 ሰዓት ላይ የሚነበበው የያዕቆብና የእመቤታችንን ሐዘን በማነጻጸር የሚናገር እመቤታችንን ሲያረዷት የሐዘኗን ሁኔታ መሰቀሉንና ከዮሐንስ በቀር ሌሎቹ እንደሌሉ ስትሰማ ያዘነችውን የሚገልጽ ነው። በዕለተ ዓርብ 6 ሰዓት የሚነበብ እመቤታችን ልጇን ስላላየችው ማዘኗንና ዮሐንስን እንዲያሳያት መማጸኗን፣ ወደ መስቀሉ በደረሰች ጊዜ ከሕዝቡ ብዛት የተነሳ ማየት ስላልቻለች ያዘነችውን፣ ስለ አይሁድ ተንኮልና ስለ ጲላጦስ ፍርድ። በዚሁ በቀጣይ ክፍልም አባ ሕርያቆስ ዘብህንሳ ስለተባለ ቅዱስ ሙሉ ሕይወቱን የሚዘረዝር ክፍል እናገኛለን። ይህንንም ለእናንተ በስራ ሰጥቼ አልፋለሁ። ራሔል አልቅሳለች ላላቀፈቻቸው። ከድርሳነ ለሐማርያም ቀጥሎ ድርሳነ ፈያታዊ የተሰኘውን ድርሰት እናገኛለን። ይህም ጽሑፍ አንድ ወጥ የሆነ በዕለተ ዓርብ ከቀኑ 6 ሰዓት ብቻ በሰሙነ ሕማማት ጊዜ የሚጸለይ ወይም የሚነበብ ከመጽሐፈ ግብረ ሕማማት ውስጥ የሚገኝ ሲሆን ድርሳኑን በጌታችን ቀኝ ስለተሰቀለው ወንበዴ ወይም ፈያታዊ ዘይማን ጥጦስ እና ገነትን ይጠብቅ ስለነበረው መልአክ ያደረጉትን ንግግር የሚገልጽ ድርሳን። ይህንን ድርሳን ጽፏል ተብሎ የሚታሰበው ቅዱስ ያዕቆብ ዘስሩግ። ስለዚህም ቅዱስ ታሪክ በመጽሐፉ ላይ ተካቶ እናገኛለን። በቀጣይም መጽሐፈ ዶርሆ ስለተሰኘው ድርሳን እናገኛለን። ይህ መጽሐፍ በዕለተ ሐሙስ በሰሙነ ሕማማት ጊዜ የሚነበብ ከመጽሐፈ ግብረ ሕማማት ውስጥ የሚገኝ ሲሆን ጸሐፊዎቹ ደግሞ ቅዱሳን ሐዋርያት እንደሆኑ ገና ከመጽሐፉ መግቢያ ላይ ተጽፎ እናገኛለን። በዚህ መጽሐፍ ስለ አንድ አስደናቂ ዶሮ ታሪክ እናገኛለን። ጌታችን የፋሲካን በዓል ለማክበር ወደ አልዓዛር ይኖርበት ወደ ነበረው ቢታንያ አካባቢ የሚኖር ስምዖን የሚባል ሰው ሐዋርያቱን ልኳቸው እንደሚያገኙትና በእርሱም ቤት የፋሲካን በዓል እንድናደርግ ቤትህን አዘጋጅ ብለው እንደነገሩት ያም ሰው ደስ እንዳለውና ከባለቤቱ አክሮስና ጋር ጌታችንና ደቀ መዛሙርቱን በእንግድነት እንደተቀበሏቸው ይታወቃል። ታዲያ በዛም ጊዜ በማዕዱም ላይ ዶሮ ቀርቦ ነበር። ጌታችንም አሳልፎ ስለሚሰጠው ይሁዳ ከተናገረ በኋላ በማዕዱ የተቀመጠውን ዶሮ ቢላዋ እንዳልነካው እንደ ቀድሞ ሆኖ ይሁዳን እንዲከታተለው ከዚያም መጥቶ ለሐዋርያት እንዲነግራቸው አዞ ነበር። ያ ዶሮም ይሁዳን በኋላው እየተከታተለው ያየውን ሁሉ መጥቶ በሰው ቃል እንደነገራቸው ያን ጊዜ ሐዋርያት እንደደነገጡና እንደተገረሙ ጌታችንም ዶሮን ትእዛዝህንና መልእክትህን ፈጽመሃልና በክንፍ በረህ ወደ ሰማይ አትውጣ እስከ 10,000 ዓመትም ኑር እንዳለው ይህን ሁሉ በስፋት የሚናገር መጽሐፍ ነው። በመጨረሻም በዚህ መጽሐፍ መጨረሻ ላይ የምናገኘው ጸሎተ ስምዖን አምዳዊ የተሰኘውን ድርሰት ነው። ይህም በዕለተ ሐሙስና በዕለተ ዓርብ በሰሙነ ሕማማት ጊዜ የሚጸለይ ከመጽሐፈ ግብረ ሕማማት ውስጥ የሚገኝ ሲሆን ጸሎቱም በሰዓታት ተከፋፍሎ የተዘጋጀ፣ ይዘቱም የንስሐ ጸሎት አቀራረብን የተከተለ ሲሆን ቅዱስ ስምዖን ቀጥታ ስለ ክርስቶስ ፍቅር እያሰበ ጽኑ ተጋድሎን እየተጋደለ ስለ ኃጢአቱ ስርየት የጸለየው የለመነው ጸሎት ነው። በአቀራረቡም ልበ አምላክ ቅዱስ ዳዊት እንደጸለየው የንስሐ ጸሎት መዝሙራት ያለን። ለሐማርያም የማርያም ለቅሶና ሌሎች ድርሳናት በሚል ርዕስ ዲያቆን መስፍን ተከስተ ሲያዘጋጀው በ340 ገጾችና በ4 ምዕራፎች ስለ ድርሳኖቹ ይዘት ብቻም ሳይሆን ድርሳኖቹንም አብሮ ያካተተ በመሆኑ እንደ ጸሎትም ልንጠቀምበት እንችላለን። መልካም ንባብ ይሆንላችሁ። ወስብሐት ለእግዚአብሔር።